ውድ የኢትዮ ኮምፒውተር ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት እንዴት በቀላሉ ያለ ላፕቶፕ ወይንም ኮምፒውተር ከሌለን በስልካችን እንዴት ነው ተጠቅመን ቴብልን ወይንም ሰንጠረዥን ክሬት ማድረግ የምንችለው የሚለውን ነገር አብረን የምናይ ይሆናል። ስለዚህ አንድ በአንድ ተከታተሉኝ አብረን እናያለን ማለት ነው። ስለዚህ መጀመሪያ WPS ያለን ሰዎች WPSን እንጠቀምና ሰንጠረዥን ክሬት ማድረግ እንችላለን። WPS ኦፊስን ከፈትኩኝ። ስለዚህ ቀጥዬ ምን እናገኛለን? ያስቀመጥነው ወይንም በውስጥ በስልካችን ውስጥ ያለን ፋይሎች በዚህ አይነት እዚህ ይደረደራሉ። እኛችን ፕላስ ሳይኗን ክሊክ እናደርጋለን፣ እንነካለን። ፕላስ ሳይኗን በምንነካበት ጊዜ እንትኑ አፕሊኬሽኖችን እዚህ ጋር ይደረድርልናል። ኒው ስፕሬድሺት ወይንም ማይክሮሶፍት ኤክሴልን መጠቀም ስንፈልግ ይሄንን እንጠቀማለን። ኒው ፕሬዘንቴሽን ፓወርፖይንት ማዘጋጀት ስንፈልግ የምንጠቀመው ነው። ኒው ሚሞ ይለናል። የተለያየ ማስታወሻ መጻፍ ብንፈልግ ኒው ዶክመንት ማለት ማይክሮሶፍት ወርድን መጠቀም ብንፈልግ ይሄንን ኒው ዶክመንት የሚለውን እንጠቀማለን። ስለዚህ ኒው ዶክመንት የሚለውን ተጠቅመን ቴብል ክሬት እናደርጋለን ማለት ነው። ስለዚህ ኒው ዶክመንት የሚለውን ክሬት እናደርጋለን። ስለዚህ ኒው ዶክመንት የሚለውን በምንነካበት ጊዜ ምን ሁለት ኦፕሽን ያመጣልናል። ብላክ እና ከስተም ቴምፕሌት ይላል። ስለዚህ ብላክ የሚለውን ክሊክ እናደርጋለን። ብላክ የሚለውን ክሊክ ስናደርግ በዚህ አይነት ማይክሮሶፍት ወርድ ኢንተርፌስ ያመጣልናል። ስለዚህ በዚህ ባክ እንለውና ከዚህ ከታች ካሉት ውስጥ ራፕ ቴክስት ቱልስ እና ኬይቦርድ ይላል። ስለዚህ ቱልስ የሚለውን ክሊክ እናደርጋለን። ቱልስን ክሊክ በምናደርግበት ጊዜ እነኚህን ሜኖች ያመጣልናል። ስለዚህ እኛ ቴብል ለማስገባት ስለምንፈልግ ኢንሰርት የሚለውን እንመርጣለን ካሉት ኦፕሽኖች ውስጥ። ስለዚህ ኢንሰርት የሚለውን ክሊክ እናደርጋለን። ኢንሰርትን ክሊክ ስናደርግ እነኚህ ፒክቸርስ፣ ቴብልስ፣ ሼፕ፣ ኮሜንት፣ ፔጅ፣ ብላክ ፔጅ ወይንም ፔጅ ብሬክስ፣ ሄደር፣ ፉተር፣ ፔጅ ነምበርስ የሚሉት አሉ። ስለዚህ እኛ ቴብል የሚለውን ክሊክ እናደርጋለን። ቴብል የሚለውን ስንነካ በዚህ አይነት የቴብሉን ያመጣልናል ወይንም ሰንጠረዡን ያመጣልናል። 5 በ4 ይሆናል። 5 በ4 ማለት 5 ኮለመን ያለው 4 ሮ ያለው ማለት ነው። ማለትም ይህ ማለት 4 ሮ ማለት እንደዚህ አግድሙ ሆሪዞንታል 4 የሆነ ቨርቲካል ደግሞ ምን ስንት የሆነ 5 የሆነ እዚህ ጋር ምትሆናል። ስለዚህ አሁን ቨርቲካሉን ኮለመኑን መጨመር ብፈልግ በዚህ አይነት እጨምራለሁ። በዚህ አይነት እጨምራለሁ። ሮውንም እንደዛው መጨመር ብፈልግ መቀነስም ብፈልግ እንደዚሁ በዚህ አይነት በዚህ በታችኛውና በላይኛው እየቀነስን እየጨመረን ምንፈልገውን ቴብል ክሬት ማድረግ እንችላለን። ስለዚህ ስታይሉን በተለያየ ስታይልም መቀየር እንችላለን። ለምሳሌ በዚህ ስታይል ማድረግ እንችላለን። እነኚህን ሁሉ ስታይሎች ተጠቅመን ቴብላችን ሞር እንዲያምርልን ከፈለግን ደግሞ እነኚህን ስታይሎች ተጠቅመን ቴብል ክሬት ማድረግ እንችላለን ማለት ነው። ስለዚህ ኮምፒውተር ወይንም ላፕቶፕ ለሌላችሁ ደግሞ በስልካችን በእጃችን ባለው ነገር መስራት መጠቀም እንደምንችል ለማሳየት ያህል ነው። ስለተከታተላችሁኝ እጅግ አርግቼ አመሰግናለሁ። ኮሜንት ካለ ሀሳብ ካላችሁ ሀሳባችሁ እኔን ያበረታኛል። ስለዚህ ሀሳባችሁን እንድትገልጹልኝ በአክብሮት እጠይቃለሁ። አመሰግናለሁ።